ልጆቹን እንደገደለ በቻት ጂቢቲ በሐሰት የተነገረው ኖርዌያዊው ግለሰብ ለመጀመሪያ ጊዜ ሊባል በሚችል ኦፕን ኤአይን ፍርድ ቤት አቆማለሁ፣ እከሳለሁ ሲል ቅሬታውን አቀርቧል። እኔን እስካሁኗ ደቂቃ ድረስ ፕሬዝዳንት አድርጎ የሾመኝም የለም ሲሉ ሌተናል ጀነራል ታደሰ ወረደ ስለ ትግራይ ወቅታዊ ሁኔታ ተናገሩ። መከላከያ በአማራ ክልል የፋኖ ኃይሎች በከፍተኛ የትግራይ ጀነራሎች ድጋፍ ያካሄዱትን የማጥቃት ሙከራ በማክሸፍ ደምስሻለሁ ሲል ገለጸ። ጀነራል ምግበይ ከፋኖ ጋር ግንኙነት የለንም፣ በፕሪቶሪያ ስምምነት መሰረት የምንሰራው ሲሉ ተናገሩ። እስራኤል ብቸኛውን የጋዛን የካንሰር ሆስፒታል አወደመች። ይህ አምሃሪክ ኢንሳይደር ነው። የተሟላ የሀገር ውስጥና ዓለም አቀፍ መረጃዎችን በተመጠነ ጊዜ የተሟላ መረጃ ገረፍ ያሉ ዜናዎችን የምታገኙበት። አብራችሁን ቆዩም። ተጨማሪ መረጃዎችን ለማግኘት ሰብስክራይብ፣ ኮመንትና ላይክ አድርጉ። ሌተናል ጀነራል ታደሰ ወረደ በሰጡት ቃለ ምልልስ እኔን እስካሁኗ ደቂቃ ድረስ ፕሬዝዳንት አድርጎ የሾመኝ የለም በማለት አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት መሆናቸውን አረጋግጠዋል። በተጨማሪም በህወሓት ውስጥ ያለውን ክፍፍል የትግራይ ፖለቲካ ውስብስብ እንዳደረገውና በአሁኑ ወቅት አሸናፊም ተሸናፊም እንደሌለ ገልጸዋል። ይህ ክፍፍል የጸጥታ ኃይሉን ጭምር በመከፋፈል ከፍተኛ ችግር መፍጠሩንና ሰላማዊ መፍትሄ እንደሚያስፈልገውም አጽንኦት ሰጥተው ተናግረዋል። ወጣቶች ለመሪነት ሚና መነሳት እንዳለባቸውም አሳስበዋል። ከዚህም በተጨማሪ የኢትዮጵያና የኤርትራ ግንኙነት ወደ ጦርነት እንዳያመራ ሁሉም አካላት ጥረት ማድረግ እንዳለባቸውና የፕሪቶሪያ የሰላም ስምምነት ሙሉ በሙሉ ሊተገበር እንደሚገባም ጠቁመዋል። መከላከያ በአማራ ክልል የፋኖ ኃይሎች በከፍተኛ የትግራይ ጀነራሎች ድጋፍ ያካሄዱትን የማጥቃት ሙከራ በማክሸፍ ደምስሻለሁ ሲል ገለጸ። የኢትዮጵያ መከላከያ ሰራዊት የፋኖ ታጣቂ ኃይሎች ዘመቻ አንድነት በሚል ስያሜ በተለያዩ የአማራ ክልል አካባቢዎች ያካሄዱትን የተቀናጀ ጥቃት በማክሸፍ ደምስሻለሁ ሲል መጋቢት 12 ቀን 2017 ዓ.ም አመሻሽ ላይ ባወጣው መግለጫ አሳውቋል። የፋኖ ኃይሎች ዘመቻውን ያካሄዱት በብርጋዴር ጀነራል ምግበይ ኃይለና ግብረ አበሮቹ አደራጅነትና አይዞህ ባይነት ነው ሲል ወንጅሏል። መከላከያ በመግለጫው በፋኖ ኃይሎች ላይ በድምሩ 576 የሰው ኪሳራ ድርሻለሁ፣ 1 መትረየስን ጨምሮ 119 ክላሽ፣ 46 ኋላ ቀር መሳሪያ፣ 8 ሽጉጥ፣ 22 ቦምብ ማረኪያለሁም ብሏል። በሕይወት የተረፈው የፋኖ ኃይል የትም የተበታተነ መሆኑን ተረጋግጧል ሲል ገልጿል። ጀነራል ምግበይ ኃይለ ከፋኖ ጋር ግንኙነት የለንም፣ በፕሪቶሪያ ስምምነት መሰረት የምንሰራው ሲሉ ተናገሩ። ጀነራል ምግበይ ኃይለ የትግራይ ጊዜያዊ መንግስት አካል መሆናቸውን ገልጸው ዋና ስራቸው ጸጥታን ማስከበር እንደሆነ ተናግረዋል። የመከላከያ ሰራዊት የሰጠው መግለጫ እንደሰሙና እንደገረማቸው በመግለጽ እየተንቀሳቀሱ ያሉት በፕሪቶሪያው ስምምነት መሰረት መሆኑንም አጽንኦት ሰጥተዋል። ጀነራሉ ከፋኖ ጋር ግንኙነት አለህ የሚለው ክስ አጥብቀው በመቃወም ከፋኖ ጋር ምንም አይነት ግንኙነት የለኝም፣ ከዚህ በፊት ከሻዕቢያ ጋርም አያይዘው ግንኙነት እንዳለን ተደርጎ ይወራ ነበረ፣ ከማንኛውም የፋኖ አመራር ጋር ተነጋግሬ አላውቅም ብለዋል። ከፕሪቶሪያ ስምምነት ውጪ ምንም አይነት ግንኙነት እንደማያደርጉም አረጋግጠዋል። እስራኤል የጋዛን ብቸኛ የካንሰር ሆስፒታል አወደመች። እስራኤል በጋዛ አጠናክራ በቀጠለችው ጥቃት የጋዛን ልዩ የካንሰር ሆስፒታል ማውደሟ ተሰማ። የጋዛ ጤና ጥበቃ ሚኒስትር በጋዛ የነበረውን ብቸኛ የካንሰር ሕክምና ማዕከል ማውደሙን አስከፊ ወንጀል ነው ብሏል። የእስራኤል ጦር በበኩሉ የካንሰር ማዕከሉን ያወደመው የሐማስ ታጣቂዎች በቦታው ላይ ይንቀሳቀሱ ስለነበር ነው ሲል አስታውቋል። ሆስፒታሉን ለመገንባት በገንዘብ በመደገፍ የረዳችው ቱርክ የእስራኤል ወታደሮች በአንድ ወቅት ስፍራውን እንደ መሠረት አድርገው ይጠቀሙት ነበር ብላለች። የቱርክ የውጭ ጉዳይ ሚኒስትር የሆስፒታሉን ጥቃት አውግዞ እስራኤል ሆነ ብላ ጋዛን መኖሪያ አልባ እንድትሆንና የፍልስጤም ሕዝብን በግዳጅ ለማፈናቀል ያደረገችው ነው ሲል ከሷል። የገዛ ልጆቹን እንደገደለ በቻት ጂቢቲ በሐሰት የተነገረው ግለሰብ ቅሬታ አቀረበ። 2 ልጆቹን እንደገደለና ለ21 ዓመታት እንደታሰረ በቻት ጂቢቲ
በሐሰት የተነገረው የኖርዌይ ዜጋ ቅሬታውን አቀረበ። ሃርቬ ሃልማር ሆልማን የተባለው ግለሰብ ወደ ኖርዌይ የመረጃ ጥበቃ ባለስልጣን ቀርቦ የቻት ቦቱን ባለቤት የሆነውን ኦፕን ኤአይ እንዲቀጣ ጠይቋል። ይህ የሰው ሰራሽ አስተውሎት ኤአይ መረጃን ፈጥረው እንደ እውነት የሚያቀርቡበት ቅዠት ወይም ሃሉሲኔሽን እየተባለ የሚጠራው ምሳሌ ነው። ሆልማን እንዳለው ከሆነ ይህ ቅዠት በጣም ጎጂ ነው። አንዳንዶች እሳት በሌለበት ጭስ አይኖርም ብለው እንደሚሉት አንድ ሰው ይህንን አንብቦ እውነት ነው ብሎ ማመኑ በጣም ነው የሚያስፈራኝ ብሏል። ኦፕን ኤአይ በጉዳዩ ዙሪያ አስተያየት እንዲሰጥ ጥያቄ ቀርቦለታል። ሆልማን የውሸት መረጃን ያገኘው ቻት ጂፒቲን ተጠቅሞ ሃርቬ ሆልማን ማን ነው በሚል ጥያቄ ካቀረበ በኋላ ነው። ቻት ጂፒቲ በሰጠው ምላሽ ሃርቬ ሃልማር ሆልማን በመጥፎ ጉዳይ ርዕስ መሆን የቻለ የኖርዌይ ግለሰብ ነው በማለት እጢውን ዱብ እስኪል አስደንግጦታል። እንደ አውሮፓውያን አቆጣጠር ታህሳስ 2020 ትሮኒዳም ኖርዌይ በሚገኘው ቤታቸው አቅራቢያ በሚገኝ ኩሬ ውስጥ ሞተው የተገኙ የ7ና የ10 ዓመት ዕድሜ ያላቸው የሁለት ወንድ ልጆች አባት ነበር። ሆልማን እንዳለው ከሆነ ቻት ቦቱ የልጆቹን የዕድሜ ልዩነት በትክክል እንዳገኘ በመግለጽ ስለሱ ትክክለኛ መረጃ እንዳለው ጠቁመዋል። በግለሰቡ ስም ቅሬታውን ያቀረበው የዲጂታል መብት ተሟጋች ቡድኑ ኖይብ በበኩሉ ቻት ጂፒቲ የሰጠው መልስ ስሙን ያጠፋና በግላዊ መረጃ ትክክለኛነት ዙሪያ የአውሮፓ የመረጃ ጥበቃ ሕጎችን የጣሰ ነው ብሏል። ኖይብ በቅሬታው ላይ ሆልማን በምንም አይነት ወንጀል ተከሶና ተፈርዶበት የማያውቅ ነውም ብሏል። ይህ በእንዲህ እንዳለ ቻት ጂፒቲ በሚሰጠው ማሳሰቢያ ላይ ቻት ጂፒቲ ሊሳሳት ይችላል፣ ስለዚህ ጠቃሚ መረጃዎችን አረጋግጥ የሚል ቅድሚያ ማስጠንቀቂያ እንደሚሰጥም ይታወቃል። ኖይብ ግን ይህ በቂ አይደለም ይላል። የሐሰት መረጃ ካሰራጨህ በኋላ መጨረሻ ላይ የተናገርከው ሁሉ እውነት ላይሆን ይችላል ብለህ ትንሽ ማሳሰቢያ መጨመር አትችልም ብሏል። የኖይብ ጠበቃ የሆነው ዮአኪም ሶደንበርግ ወደ ጄኔሬቲቭ ኤአይ ሲመጣ የኮምፒውተር ሳይንቲስቶቹ ለመፍታት ከሚሞክሯቸው ዋና ዋና ችግሮች አንዱ ቅዠት ወይም ሃሉሲኔሽን ነው ብሏል። ይህም የሚሆነው ቻት ቦቱ የውሸት መረጃን እንደ እውነት ሲያቀርቡ ነው ብሏል። በያዝነው የፈረንጆቹ ዓመት መጀመሪያ ላይ አፕል ዩናይትድ ኪንግደም ውስጥ የአፕል ኢንተለጀንስ የዜና መተግበሪያው የውሸት አርዕስተ ዜናዎችን አዘጋጅቶ እንደ እውነተኛ ዜና ካቀረበ በኋላ አስወግዶታል። የጎግል ሰው ሰራሽ አስተውሎት የሆነው ጄሚኒ ቅዠት ውስጥ ወድቋል። ባለፈው ዓመት ሙጫ በመጠቀም ቺዝን ከፒዛ ጋር እንዲጣበቅ ሐሳብ ከማቅረብ ባለፈ ሰዎች በአንድ ቀን አንድ ድንጋይ እንዲበሉ ጂኦሎጂስቶች ይመክራሉ ብሏል። በትልልቅ የቋንቋ ሞዴሎች ውስጥ እነዚህን ቅዠቶች የሚያስከትለው ምን እንደሆነ ግልጽ አይደለም። ይህ ምርመራ የሚካሄድበት ጉዳይ ነው። እነዚህን የአስተሳሰብ ሰንሰለቶች እንዴት እንገነባለን? በትልቁ የቋንቋ ሞዴል ውስጥ ምን እየተካሄደ እንዳለ እንዴት እናብራራለን? ሲሉ በግላስጎው ዩኒቨርሲቲ የኤአይ ፕሮፌሰር የሆኑት ሳይመን ተናግረዋል። በተመሳሳይ ሞዴሎች ላይ ከመጋረጃ ጀርባ ለሚሰሩ ሰዎችም ሊተገበር ይችላልም ብለዋል። በእነዚህ ስርዓቶች ላይ ብዙ ጊዜ የሚያሳልፉ ቢሆንም እንዴት እንደሚሰሩ፣ ለምን ይህን የተለየ መረጃ ይዘው እንደሚመጡ አያውቁም ሲሉ ለቢቢሲ ተናግረዋል። ቻት ጂፒቲ እንደ አውሮፓውያን አቆጣጠር ነሐሴ 2024 ላይ የሆልምስ ፍለጋን ተከትሎ ሞዴሉን በመቀየር አሁን ተዛማጅ መረጃዎችን ሲፈልግ ወቅታዊ የዜና ዘገባዎችን ይዳስሳል። ኖይብ ለቢቢሲ እንደተናገሩት ሆልማን በዕለቱ በርካታ ጥያቄዎችን ማቅረቡንና የወንድሙን ስም በቻት ቦቱ ላይ ሲያሰፍር የተሳሳቱ ብዙ የተለያዩ ታሪኮችንም አግኝቷል። ይህ አምሃሪክ ኢንሳይደር ነው። ዛሬ ያዝነው ዜና በዚህ ይጠናቀቃል። ውድና የተከበራችሁ የቻናላችን ተከታታዮች በቀጣይ በሌላና ዕለታዊ ትኩስ መረጃዎች ተመልሰን እስከምንገናኝ ቸር ያቆየን።